ዛሬ ኃጢአታችን የሚደመሰስበት ቀን ነው። እመኑኝ፣ ይሄ ቃል ኪዳን እንዳያመልጣችሁ። ጌታችን መታሰቢያውን ለሚያደርጉ ስሙን ለሚጠሩ ልጆቻቸውንና የልጅ ልጆቻቸውን እስከ 100 ትውልድ ድረስ አባትና እናቶቻቸው በሚያደርጉት መታሰቢያ እንዲድኑ ቃል ኪዳን ሰጠው። ልጅ የሌለው መነኩሴ ቢሆን የማትወልድ መካን ሴት ብትሆን አባቶቻቸውና እናቶቻቸው እስከ 100 ትውልድ ድረስ ገሃነመ እሳት ከገቡ በኋላ በውስጧን ብዙ ዘመን ከኖሩ በኋላ ይድናሉ። ከመቃብሩ ደርሰው መቃብሩን እጅ የነሱ እስከ 101 ትውልድ ድረስ ይድናሉ። በሰው ክንድ 40 ክንድ ከመቃብሩ ርቆ ቆሞ በስሙ ወደ እግዚአብሔር የጸለየ ሰው ልጆቹና የልጅ ልጆቹ እስከ 44 ትውልድ ድረስ ይድናሉ። ሴትም ብትሆን ከተቀበረበት ቤተክርስቲያን ቅጥር በሰው ክንድ 80 ክንድ ርቃ ቆማ በስሙ ወደ እርሱ በለመነች ጊዜ ልጆቿ እስከ 22 ትውልድ ድረስ ይምራሉ። በእጅ በባረከው በአንደበት በቀደስከው በአባይ ወንዝ የተጠመቀ ልጆቹ እስከ 77 ትውልድ ድረስ ይድናሉ። ከራሱ ጸጉር ከጽሙ ከጥፍሮቹ ከልብሶቹ ከምንጣፍ የዳሰሰ ወይም የተሸከመ ቢኖር ልጆቹ እስከ 22 ትውልድ ድረስ ይድናሉ። በእጁ መስቀል የተባረከ ልጆቹ እስከ 12 ትውልድ ድረስ ይድናሉ። የምንኩስና ቆብ አስኬማ፣ የጠፍር ቅናት፣ የደረት ልብስ የሕማም አምላክን የወለደች እመቤታችን ማርያም የስጋ ምሳሌ ነው። ይህን ሁሉ የተቀበለ እርሱም ልጆቹም እስከ 7 ትውልድ ድረስ ይድናሉ። ከበረና በተመሰገነ በአባታችን አንደበት የትንቢትን ነገር የሚናገሩ እነርሱም ልጆቻቸው እስከ 7 ትውልድ ይድናሉ። አባቶቻቸውና እናቶቻቸው በሰሩት ሥራ ልጆች የልጅ ልጆቻቸው 491 ትውልድ ድረስ ይድኑባቸው ዘንድ ከአምላኩ ከእግዚአብሔር ዘንድ የተቀበላቸው የእኚህ ቃል ኪዳን ቁጥርም የታመነ ነው። ዳግመኛም እግዚአብሔር መታሰቢያን ያደረገ ስምን የጠራ ስላንተ ቤተ መቅደስ የሰራ በስምህ ታቦትን ያከበረ በበዓል ቀን ማኅሌት ሊዘምር በውስጧ የቆመ እኔ ኃጢአቱን አስተሰርይለታለሁ። በእኔ ፊት በአባቴ ፊት በመንፈስ ቅዱስ ፊት ያለ ፍርሃትና ያለ እፍረት ካንተ ጋር አቆመዋለሁ። ዕጣን፣ ቁርባን፣ መብራትና መባ፣ አልባሳትን፣ ምንጣፍን፣ የውጭና የውስጥ የቅድስተ ቅዱሳኑ መጋረጃ የሚሰጠውን እቀበለዋለሁ፣ እጥፍ ድርብም ሰጠዋለሁ። የተራቡትን የሚያጠግብ የተጠሙትን የሚያጠጣ የተራቆቱትን የሚያለብስ እንግዶችን የሚቀበል በሽተኞችን የሚጎበኝ ያዘኑትን የሚያረጋጋ የተከዙትን የሚያስደስት ባልቴቶችንና የሙት ልጆችን የሚቀበል እኔ በይቅርታዬና በምሕረቴ ጎበኘዋለሁ፣ ከሐዘኑ ሁሉ አረጋጋዋለሁ፣ በፍጹም ደስታ እቀበለዋለሁ ብሎ ቃል ኪዳን የሰጣቸው። ዳግመኛም እግዚአብሔር ለተመሰገነና ለከበረ ወዳጁ አባታችን የገድልን የተአምራትን የድርሳኖችን መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉን የሰማውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግሥተ ሰማያትም ካንተ ጋር አኖረዋለሁ የሚል ቃል ኪዳንን የተቀበሉ ይህን የተአምራትን የድርሳንን መጽሐፍ ጽፎ በቤቱ ውስጥ ያስቀመጠውን የንዳድ በሽታ አይቀርበውም፣ ርኩሳን መናፍስት ወደ ቤቱ አይገቡም፣ በቤቱ ውስጥ ችግር፣ ራብ፣ ድህነት፣ መራቆት፣ ሐዘን አይሆንም፣ በጓሮ በእርሻው ቸነፈርና ሐሩር አይሆንም፣ ትሎችም በላያቸው አይወርዱም። በቤቱ በረከት ይሞላል። ወንዶች፣ ሴቶች ልጆች፣ እንስሶችም ሁሉ ይባረኩለታል፣ ቤተሰቦቹም ይታዘዙለታል፣ ግዳጁን ይፈጽሙለታል። ከምእመናትና ከምእመናንም ወገን ይህን የሚያደርግ ቢኖር ሚስቱም መካን ብትሆን መታሰቢያቸውን ያደርጉ ዘንድ ወንዶችና ሴቶች ልጆችን ትወልዳለች። ከመነኮሳትና ከካህናት ወገን ቢሆን ንጹሕ ይሆኑለታል። በእርሱ ላይ ያለች ክህነቱም ትባረክለታለች። ከነገሥታትና ከመኳንንት ወገን ቢሆኑ መንግሥቱ ትጸናለታለች፣ ዘመኑ ይረዝምለታል። ከግዛቱ በታች ያሉ ሁሉ ይገዙለታል። ለመኳንንቱም ኃይልና ስልጣን ይሆናቸዋል። ለዓለሙ ሁሉ መሪ እንድትሆን በይቅርታዬና በምሕረቴ ከሁሉ የሚበልጥ ይህን ክብርን ስልጣንን ባለሟልነትን እኔ የሰጠው ብሎ ቃል ኪዳን የሰጣቸው በደስተኛ ልብ በንጹሕ ሕሊና ያልተቀበለውን ከቃልና ከልጆች ቃል ሰምቶ ፈጽሞ ያቃለለውን በልቡም ጥርጣሬ ያስገባውን ኃጢአቱን አላስተሰርይለትም ይቅር አልለውም። እንደ ቅዱስ ጊዮርጊስ 7 ዓመት ያህል በገድል ቢጋደል በመስቀል ላይ የተሰቀልኩትን መከራ አስቦ ሕማምን መከራን ሁሉ ቢቀበል ሕማምና መከራን እንደተቀበለ እንደ ወዳጄ አብይ ብዙ ሕማምና መከራ ቢቀበልም እኔን ከካዱኝ አባቴ መንፈስ ቅዱስን ከካዱ ትቆጥሯለሁ። ረሃብና ጥምን ቢታገስ 565 ዓመት እንደተጋደለ እንደ ወዳጄ አቡነ ገብረ መንፈስ ቅዱስ ቢያገለግልም ኃጢአቱን ይቅር አልለውም ብሎ ቃል ኪዳናቸውን ያጸናላቸው ታላቁ ጻድቅ አቡነ ዘርዓ ብሩክ ዛሬ ጥር 13 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ለተመሰገነና ለከበረ ወዳጁ ለአባታችን ዘርዓ ብሩክ እግዚአብሔር ይህንን ድንቅ ድንቅ ሥራ አደረገላቸው። ለኛም በጳጳሳት አለቃ በአባታችን ዘርዓ ብሩክ ጸሎት ድንቅ ድንቅ ሥራዎችን እግዚአብሔር እንደርሱ ያደርግልን። ጾምና ጸሎትን ለማድረግም በአጋዥነቱ ያግዘን። ደስታ ባለባቸው አዳራሾች ከእርሱ ጋር ያኑረን። ያለ ፍርሃትና ያለ አፍረት መታሰቢያውን የምናደርገውን በቀንም በሌሊት ሙሉ ስሙን የምንጠራውን በከበረ ጸሎቱ የምንታመን እኛን የጻድቃን የሰማዕታት ስማቸው በተጻፈበት ስማችንን ይጻፍልን ዛሬም ዘወትርም ለዘላለሙ አሜን። በዚህ ቤት አዲስ የሆናችሁ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ፎሎ እያደረጋችሁ በኮሜንትም የአባታችን በረከት ይደርብን እያላችሁ ጻፉ። ይቆያል።